እንደዚህ አድርጌ ቆንጆ አድርጌ ሰርቼላታለሁ። ይሄ ዳቦ ውስጥ ከተዋለሁ። በጣም ነው የምትወደው ይሄኛው። ልጄን ከእንቅልፏ አነሳኋት። ትምህርት ቤት ልትሄድ ነው። ሳትደርሱብሻል ተነሺ ብያት ማለት ነው። ሰላም አለይኩም ውዶቼ፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ገና ከእንቅልፌ መነሳቴ ነው። ፊት የራሱ አልታጠብኩም እና ብሎግ ልሰራ ነው። የአርብ ቀን ነው ዛሬ። የአርብ ቀን ብሎግ ሰራለሁኝ ኢንሻአላ። ተሎ ከሰራራ መስጂድ ሄዳለሁኝ አርብ ሰላት እንድሰግድ። ካልደረስኩ ደግሞ ዛሬ እኛ ጋር የአርብ ገበያ ሙሉ ገበያ ይቆማልና ሄዳለሁኝ። አስቤዛ ምናምን ልገዛዛ ምንም ነገር የለኝም እና ከሁለት አንዱን አረጋለሁኝ። መጀመሪያ የማደርገው ልጄን ከእንቅልፏ አንስቻታለሁ። ታጠቢ ብያት ሄዳለች። እሷን አጣጥቤ አለባብሼ ምሳ እቃዋን አዘጋጅቼ ወደ እንትን ወስዳለሁ ማለት ነው። ትምህርት ቤቷን አሽሻት መጣና በዚህ ጋር ምሰራላት ትላንትና የቀነስኩት ትንሽ ስጎ አለችኝ። ከዛ በአንድ እንቁላል ሰራላታለሁ። ከዛ ዳቦ ውስጥ ከትላታለሁ ማለት ነው። በጣም ነው የምትወደው። እንደዚህ አድርጌ ቆንጆ አድርጌ ሰርቼላታለሁ። ይሄ ዳቦ ውስጥ ከተዋለሁ። በጣም ነው የምትወደው ይሄኛው። ሰርቶ አልቋል። ኦልሬዲ ዳቦ ውስጥ ነው መክተት። ዳቦ እንደዚህ በሁለት ከቆረጥኩት በኋላ እንደዚህ ውስጡ ላይ ከትበታለሁ ማለት ነው። በርገር ብል አንደኛው ዳቦ ሳቃለ ነው። ሹሉን ዳቦ ሁለት ቦታ ቆራርጬ ከዛ ሰንጥቄ ውስጡ ላይ አሁን እንቁላል በስጎ ያደረኩትን አስገብቻለሁ። ይሄ አሁን ነው የምትበላው ማለት ነው። አሁን እንደወጡ ቤት ሳይብሉ ነው የሚሄዱት እና በሁለተኛው ደግሞ ሁለት ቅቅል ድንች አድርጌላታለሁ። ይሄኛው ቅቅል ድንች እንደዚህ ፍርክስ ፍርክስ አድርጌ ትንሽ ጨው ነስነስ አደርግበታለሁ። በጣም ነው የምትወደው እና እንደዚህ ቀለል ያለ ነገር ስሩ ለልጆቻችሁ። መቋጠር በጣም ነው የሚከብደው። ምን ላደርግ ትላላችሁና አልሐምዱሊላህ የኔ ልጅ ሁሉንም ነገር ትበላለች። ያኔ እምቢ አትልም፣ አትጨማለቅም። እንደዚህ ከቆራረጥኩት በኋላ ትንሽ ጨው አድርጌ ዘጋዋለሁ። እንደዚህ አድርጌ ፍርክስክስ አደረኩት። ቅቅል ድንች ነበረ። ከዛ ትንሽ ጨው አደረኩበትኝ። ይሄ ሁለተኛዋ ምሳቃዋ ነው ማለት ነው። ይሄ ይመስላል ምሳቃዋ። ሻንጣ ውስጥ ላይ ነው የሚከተትላት። ይሄ ውሃዋ ነው። ልጄ እንደዚህ አለባብሼ እየሸኘዋት ነው። መንገድ ላይ ልጆች ካገኘው ከነሱ ጋር ይችላታለሁ። ብቻዬን እፈራለሁ ትለኛለች እና ትምህርት ቤቱ ግን ቅርብ ነው። ከሰፈራችን ቢያንስ የ8-10 ደቂቃ መንገድ ነው። ልጆች አገኘውና ከነሱ ጋር ሂጂ ተለማመጂ ብያት እኔ ወደ ቤት መጣሁ ከነዚህ ልጆች ጨምሬት ማለት ነው። ልጄን ትምህርት ቤት አድርሼ መጣሁኝ እና ለራሴ ቁርሴን ልበላ ነው። ዛሬ አባታችን የለም፣ ገጠር ሄዷል። እሱ አሁን የእንትን ሰዓት ነው የአዝመራ ምናምን የሚነሳበት ሰዓት ስለሆነ ብዙ ጊዜ ቤት አይገኝም። እኛም አንዳንዴ እንሄዳለን ገጠር እና ቁርሴን ቡናዬን ጣትኩኝ። ጣት ቡና ካልጠጣው ማለት ጀመርኩ። በፊት ምንም አይነት ሱስ አልነበረብኝና የኢትዮጵያ ቡና ሱስ ያስይዛል እና ቡናዬን ጥጃለሁ። ከዛ ቁርሴን አሟሙቄ በልቼ ወደ ስራ ገባለሁ ማለት ነው። ይኸው ቡናዬን በዚህ መልኩ አድርጌ እዚህ ጋር ፍትፍት ነበረኝ። ፍትፍቴን ሰርቼ እና ቁርሴን ልበላ ነው ማለት ነው። ኑ እንጠጣ። በግራ እጅ እየቀዳው ነው ጋይዝ። ሁሉንም ቤት ያጸዳድቼ እንደዚህ ፏ አድርጌ ጨርሻለሁኝ። አሁን ወደ ገበያ ነው የምሄደው። እንግዲህ ገበያ ሄጄ የገዛሁትን አስቤዛ አሳያችኋለሁ ቪዲዮ ካረዘመ።
ቪዲዮ የሚረዝም ከሆነ በሌላ ቪዲዮ ያሳያችኋለሁኝ። ኑሮ እውነት ተወዷል አልተወደደም? በነገራችን ላይ ተወዷል ያልጨመረ ነገር የለም። ሁሉም ሀገር ኑሮ ተወዷል። ኢትዮጵያ ብቻ አይደለም። ስለዚህ እኛ ሀገር ብቻ ገበያ ሄጄ መጣሁኝ። የ400 ብር አስቤዛ ነው አሳያችኋለሁኝ። ይህ ስኳር ድንች ነው እና ወላሂ አልሐምዱሊላህ ብዙ ሰው እንደሚያስፈራ አይደለም ማለት ሰው እንደሚያስፈራራን ውድ ነው ምናምን ምናምን ይባላል አይደል? ግን ይኖራል። በቃ ስራ ከሰራችሁ እዚህ አሁን የቀን ስራ ብትሰሩ ቢያንስ እስከ 1000 ታገኛላችሁ ማለት ነው። የቀን ስራ ያለ ሙያ ዝም ብላችሁ የጉልበት ስራ ምናምን አለ አይደል? እና ኑሮ ሲወደድ የሚመጣውም ነገር እንደዛ ነው። ገባችሁ? ይሄን ገዛሁኝ በ20 ብር ተክለዋለሁ ብዬ ምንድነው ስሙ ጠፋብኝ። እሬት ነው የሚባለው። እሱን ገዛሁኝ ለፊት ለፀጉር ምናምን አሪፍ ነው። ሽንኩርት ገዛው፣ ድንች ገዛው። ልንገራችሁ ግን እያንዳንዱን አሳያችኋለሁ። ሽንኩርቱ የስንት ብር እንደሆነ ድንቹ ምናምን እንግዲህ ኑሮ ከተባለ ይኖራል እና ምንም ቢሆን እያመመን እየደከመን ስልችት እያለን መዳም ቤት ከምንኖር ሀገራችን ላይ ቤት ካለን በትንሽ ነገር ተብቃቅተን እንኖራለን ወላሂ። እና ደግሞ የኔን ዩቱብ የምታዩ ሰዎች ሴቶች፣ በተለይ የመዳም ቅመሞች ማለት ነው ዩቱብ ክፈቱ ወላሂ ዩቱብ ክፈቱ፣ ካሜራ ተለማመዱ። እዚህ ከመጣችሁ ወላሂ ዩቱብ ይከፍላል። ቢያንስ ይከፍለኛል ገንዘብ አገኛለሁ ብላችሁ ታስባላችሁና ዩቱብ ካላችሁ እዚህ ስትመጡ ደግሞ ምንም ነገር ትሰሩበታላችሁ። መዳም ቤት ተቀለው ብዙ ቤት ነጻነት የለም ለማውራት ቪዲዮ ለመቅረጽ። እኔ ራሱ በፊት አንድ ቦታ ላይ ብቻ ሆኜ ነበር ላይ በመገባውና ቤታቸው ከተቀረጸባቸው ምናምን ይቆጡ ነበርና አልሐምዱሊላህ አሁን በሀገሬ በቤቴ ከፈለኩ ውጭ ላይ ቀርጻለሁ፣ ከፈለኩ ቤቴ ላይ ምናምን እልሄን እየተዋጣው ነው ትላላችሁና እና ዩቱብ ክፈቱ ወላሂ በዛ በነፃ ዋይፋይ የሰውን ብቻ አታሳድጉ፣ የራሳችሁን አሳድጉ። ትንሽ እንኳን በወር 10 ሺህ ቢከፍላችሁ ለእናንተ ጥቅም ነው። 10 ሺህ ብር ማን ይሰጣል? እንደ መዳም ቤት ባይከፍልም ግን ይከፍላል። በሰራችሁት ቁጥር በሰራችሁት ልክ ነው። 20 ሺህ 30 ሺህ 50 ሺህ የሚከፍላቸው አለ። ግን እናንተ ደግሞ እንደኔ በቃ እንደኔ ያላችሁ ነገር ባላችሁ ሰዓት እንደዚህ ትንሽ ምናምን ማለቴ አሁን አንዳንድ ሰው ድራማ ፈጥሮ ብዙ ነገር የሚሰራ ሰው አለ። እነሱም በደንብ ያገኛሉ። ከባላቸው የተደባደቡ ፕራንክ እየሰሩ ምናምን እንደዛም መስራት ከምችሉ ከሆነ በደንብ ይከፍላቸዋል። ግን እንደዚህ ደግሞ ብሎግ ሰራለው ያለውን ነገር የራሴን አኗኗር ላይፍ ስታይል እንዴት ነው እንደምኖረው በእኔ አኗኗር ሰው ይማራል ወይ ብላችሁ ደግሞ እንደዚህ እንደኔ የምትለቁ ከሆነ ቢያንስ 10 ሺህ 15 ሺህ ከፍላችኋል ማለት ነው። እና ይሄን ማን ሰጣችኋል? ኢትዮጵያ ስትመጡ ማንም ሰው አይሰጣችሁም። ባላችሁ በስልካችሁ ተጠቀሙበት። እሺ እላችኋለሁ ውዶቼ። የዛሬ ውሎዬን ይሄን ይመስላል። ገበያ ሄጄ ከመጣሁ በኋላ ስለደከመኝ ምንም ነገር አልቀረስኩም። በዚህ ነው የምንሰናበታችሁ። አመሰግናለሁ ስለምትከታተሉኝ። ሰብስክራይብም ጨምሯል። ቪዲዮ መታየት ጀምሮልኛል። በጣም ነው የማመሰግነው። እሺ ሌላ ደግሞ ምን ነበረ? አሁንም ሰብስክራይብ አላረጋችሁ ሰብስክራይብ አድርጉኝ፣ አበረታቱኝ። እሺ ሽንኩርቱ የ50 ብር ሽንኩርትና የ60 ብር ቲማቲም ነው። ስኳር ድንች ደግሞ የ50 ብር ነው። ድንቹ ደግሞ እሱም የ50 ብር ነው። ዝም ብሎ ድንችና እቺ ምጥምጣ ደግሞ
የ20 ብር ናት ማለት ነው።